ሰላም ሰላም ቤተሰብ እንዴት ናችሁ? ለሰላም እግዚአብሔር ይመስገን እኔ በጣም ደህና ነኝ አለሁ። እግዚአብሔር ይመስገን። መድኃኒትም ይባላሉ። እንዴት ናችሁ እናንተ? እኔ በጣም ደህና ነኝ። ዛሬ ምን ልላችሁ መሰላችሁ የመጣሁት አመጣጥ ማለት ነው። እንደዚህ ወይኔን ሰብስቤ ሻሽና ስሬ ጃኬት ለብሼ ፏፈሽ ብዬ የመጣሁት እኮ አንድ ነገር ላወራችሁ ነበረ። ምን በሉ ሰፊው ነገር አንድ ነገር ላወራላችሁ ነው የመጣሁት አመጣጤ ማለት ነው። እኔ እኛ ቅመሞች ማን ነው ቅመም ብሎ ያወጣልን? ግን ስማችን ቀመሙ ያስቀራ አለለም። እንደው ስማችን እንደዚህ ቅመሞች ብለህ ያወጣው ሰውዬ ማንኛውም ይሁን የአሁኖቹ ቅመሞች ባንቀበሉም ይሁን እና እልሃለሁ። እና ምለላችሁ ስራችሁ መጣሁት ዛሬ ከአገር ስንገባ ብዙዎቻችን የመዳም ቅመሞች ለምንድን ነው ግን ማይሳካልን? ለምንድን ነው ማለት ተመልሰው ለምንድን ነው ስደት ይመጡት? ሁሌ ጥያቄ ነው፣ ሁሌ ጥያቄ ነው። እና አብዛኞቻችሁ እስኪ ኮመንት ጻፉ፣ ሰብስክራይብ አድርጉ፣ አትርሱኝ። ኮመንት ጻፉልኝ በቻላችሁ መጠን። የማዳም ቅሞች ደግሞ አበረታቱኝ። አውሮፓም ያላችሁ አበረታቱኝ፣ አሜሪካንም ያላችሁ አበረታቱኝ። ብድግ አድርጉኝ። ምንድን ነው እሱ ነሳ አድርጉኝ ልመንጠቀ እናላችኋለሁ። በመጀመሪያ ደረጃ ለምንድን ነው ማይሳካለን? ይሄን ጥያቄ ነው። ለምንድን ነው ማለት እኛ ከዚህ ስንመጥ ይዘናት ይሄናትን ያክል እንኳን የሆነች ነገር ላይ አርግተን ምንም ይሁን ምንም በቃ ሄደው አርፈው ሄደን አርፈን የሆነች ነገር በቃ ኮመን አስበን አረብ ሀገር ስንመጣ ይመስለኛል። አረብ ሀገር እኔ ማንኛውም ሴት አረብ ሀገር ስትመጣ ለመኖር ብላ አይደለም የመጣችው፣ ሰርታ የተወሰነ ነገር ይዛ ሀገሯ ገብታ ለመስራት ነው። ስለዚህ አንድ ሴት ወደ አረብ ሀገር ስትመጣ ለመቆየት ወይም ለመኖሪያ ሳይሆን ሰርታ የሆነ ነገር ይዛ መነሻ ይዛ ሄዳ ለመስራት ነው። እዛ ሲገቡ ግን ለምንድን ነው ማለት ይሄ ያሰቡት ነገር የማይሆንላቸው የማይሳካላቸው የማይሆንላቸው ለምንድን ነው? የኔ ጥያቄ ነው። ሁላችሁም ኮመንት ላይ አስቀምጡልኝ። ለምንድን ነው የማይሳካላቸው? ለምንድን ነው ማለት ሄደው ያሰቡት ነገር ላይ መድረስ የማይችሉት? በትንሽ ነገር ለምንድን ነው የማያስጀምሩት? በትንሽ ነገር መስራት የማይችሉት ለምንድን ነው? ለምን ተመልሰው አረብ ሀገር ይመጣሉ? ሶስቴ አራቴ እስከ መመለስ ድረስ በጣም ይከብዳል። አረብ ሀገር ሶስቴ እስከ መመለስ ድረስ በጣም ይከብዳል። ምክንያቱም አንድ አመት ሌላ ሀገር ወይ 2 አመት 3 አመት ያወጣችሁን ኢነርጂ አስቡት። ያቃጠለችውን ጊዜ አስቡት። ያወጣችሁን ጊዜ አስቡት። ከቤተሰብ የራቀችበት ሁሉ አስቡት። ከዛን ደግሞ ሌላ ሀገር ትሄዳለች። ሀገር ቤት አይሳካም። ያቺ የያዘቻትን ወይ የቤተሰብ ቤት ታድስባታለች፣ ወይም ባልታገባለች፣ ወይ ሰውዬው ባል ተብዬው እንትን የለውም፣ የቤት እቃም የለውም፣ ቤትም የለውም። ለሱ ሶፋ፣ ቴሌቪዥን፣ አልጋ፣ ቢፌ ትገዛለች። ያልቃል። ተመልሳ ደግሞ አረብ ሀገር ኦኬ ትልና ደግሞ በቃ አሁን ከአሁን በኋላ ትላለች ይላሉ። እኔ እንኳን እስካሁን አላልኩም፣ አልሄድኩም። ገና የመጀመሪያ ነው ስመጣ እዚህ ሀገር። እስኪ ሂጂ ደግሞ ማየት አለብኝ ማለት ለምንድን ነው ማንሰራው የሚለውን ነገር ለእኔ ጥያቄ ነው። እናንተ ደግሞ መልሱልኝ። ምክንያታችሁ ምን እንደነበር የተመለሳችሁ ልጆች ምክንያታችሁ ለምን እንደነበረ። ምክንያቱም የእናንተ እንትን ለእኛ ትምህርት ስለሚሆነ ምን እንዳጠፋችሁ እኛም ሄድን ያን ስህተት እንዳንደግመው ለእኛ ጥሩ ትምህርት እንዲሆን እንትን ላይ ያስቀምጡልን፣ ኮመንት ላይ ያስቀምጡልኝ ውዶቼ። እና ለምንድን ነው እንትን ማለት የሆነ አለን መስራት እንፈልጋለን ግን የለም። እና ሶፋ ትገዛልታለች፣ አልጋ፣ ቢፌ ምናምን ተመልሳ አረብ ሀገር። አረ ወንዶች፣ እዚያ ያላችሁ ወንዶች ፍቅረኛችሁን እዚህ ሀገር ስትልኩ በመጀመሪያ ደረጃ ምን ቀረልክ? እሷ መጋበዝ ቀረልክ፣ ለእሷ ስጦታ መግዛት ቀረልክ። እሷ እዚህ ሀገር ስትመጣ ብዙ ነገር ቀረልህ። ብዙ ነገር ሲቀርልህ ደግሞ እሷ እዚህ ሀገር ስትፈጋ አንተም እዛ ሀገር መፍከት አለብን። ለቤት ዕቃ ግዛ፣ ቤትህን አሟላ። ከዛን ስትመጣ አርፋ የተወሰነ ወራት አርፋ በያዘቻት ብር ስራ እንድትጀምር አድርጓት። እንዲህ ትሄዳለች፣ አንተም ቤት ዕቃ ታሟላለች። እሱ ተመልሳ ስደት፣ አንተ እዛ ሶፋ ላይ መሞላቀቅ፣ አንተ እዛ ሶፋ ላይ ከዛ ብለህ ደግሞ ታገባበታለህ። አታፍርም እኮ ታገባበታለህ ብለህ እንደው ሌላ ምንም አይደለም። ሌላ ሳልሳደብ
ሌላ ምንም ነገር ሳለ እና ሌላ እኔ ያለኝ መልእክት ማለት እንዴ በቃ ወስኑ ቅመሞች እየሄዳችሁ እንዴ ካላሟላ አታግቡት። የኔ ውሳኔ ካላሟላ አላገባውም እንዴ። እውነቷን እኮ ነው። ሊያዡ ለምንድን ነው የምታገቡት? ሶፋ ያልገዛ ቤቱን ዕቃ ያላሟላው እንደምታገቡ ድሮ አባቶቻችን ሲያገቡ ማለት ነው። ድሮ አባቶቻችን ሲያገቡ ቤት ሰርተው የአባታቸው መሬት ለቤት ተሰርቶላቸው ለምን ጎጆ ቤት አትሆንም? ቤት ሰርተው ነው አባቶቻችን እናቶቻችንን ያገቡት። ወይም እናታችን ገዝታ ለፍታ ጥራ አምጥታ አይደለም። ከዛ በኋላ ግን ያው አብረው የሚለፉት አብረው የሚጥሩት ነገር ይኖራል። ግን እሱ እሷን ሲያገባት እኔ አባቴ እናቴን ሲያገባት እሱ ራሱ ቤት ሰርቶ ራሱ የቤት ዕቃ ሟልቶን ያገባት እናቴ። ስለዚህ እኔ ለእሱን የአረብ ሀገር ለፍቼ ለእሱ ቤት የምሰራለት ምንድን ነኝ? ወንድ ልጅ እኮ የሚያገባው አንዲት ሴት ልጅ የሚያገባት ሊያኖራት ሊያስተዳድራት ፈቃደኛ ሆኖ እችላለሁ አቅም አለኝ ብሎ ነው። ስለዚህ ሴቶችዬ ንቁ ንቁ። በእግዚአብሔርም ቤት የተሰጠው እሱ ሊያስተዳድራት ነው። እሱ የቤቱ ራስ ነው ብሏል መጽሐፍ ቅዱስ ላይ ራሱ። ስለዚህ እሱ ቤት ራስ እስከሆነ ድረስ ደግሞ ቤቱን መሸከም መቻል አለበት፣ መያዝ መቻል አለበት። ምንኛ ነው ሴቶቹ ጥረሽ ግረሽ ታመጫለሽ፣ እሱ ቁጭ ብሎ ተንደላቆ ይበላል። ደግሞ እኮ አታፍሩም እናንተ ምረታችሁ ትንሽ አታፍሩም? አናፍርም እኛ ራሳችንነት። ከዛን ደግሞ እዛ ቁጭ ብሎ ተንበላጠጠው ለተሞላቀቀው እልክለታለሁ። ክስ 10,000 ብር እኮ ፈልጌ ሲልሽ ኦኬ አስገባልሃለሁ ትያለሽ። ወይኔ እናቴ እኔ እንደዛ ብለው ቢጠይቁኝ በማግስቱ አያገኙኝም። አልጠየቁኝም እንጂ አያገኙኝም። በማግስቱ ባገኙ ፈነክተዋለሁ። ግን ቢሆንም ያው ምንም አይደለም። ግን ያው ላለም ማለት እንደዚህ ለእንደዚህ አይነት ነገር ወጪ ላለመውጣት በጣም ነው ጥረት የማደርገው። ምክንያቱም እኔ እዚህ ጋር ያየኋትን ህመም፣ ስቃይ፣ ድካም ማንም አያየትም። ስለዚህ ቅመሞች እኛ ራሳችንን እንቻል መጀመሪያ። ከዛም በኋላ ሲቀጥል አይ ከቻለ ደግሶ ሰርቶ የሚያገባሽ ከሆነ ያገባሽ። ግን አንቺ ደግሰሽ ሰርተሽ ቤት ሰርተሽ የምታገቢ ከሆነ ሲጀመር አንቺ አገባሽ እንጂ አገባሽ አይባልም። አንቺ ነሽ የወሰድሽው ባልየው። ስለዚህ አንድ ስሙ እንቀያየር፣ በአንድ ስሙ እንቀያየር። እኛ ሽማግሌ እንላክና እንውሰዳቸው። ቤት ዕቃ ያላሟሉ ወንዶች አይሻልም? እኔ እንደዛ የምታሰባል። ምክንያቱም ቤት ዕቃ ሟልቶ ሽማግሌ ልኮ በስርዓት የሚያገባሽን ወንድ የቤቱ ንግስት አርግቶ የሚያኖርሽ ከሆነ በጣም ምርጥ ሀሳብ ነው። ብታገቡ፣ ብትጋቡ፣ ብትዋለዱ ደግፋለሁ። ግን አንቺ ሄደሽ ቤት ሰርተሽ የቤት ዕቃ ሟልተሽ ከዛን እሱ መጥቶ ቤትሽ ውስጥ የሚሞላቀቅ ከሆነ ጋር አይሆንም ይሄ ነገር። ስለዚህ ቅመሞችዬ እኛ በለፋኑ ሳይሆን እሱ ለፍቶ እኔም እዚህ ስለፋ እሱም እዛ መልፋት አለበት። እኔ እዚህ ስጥር እሱም እዛ መጣር አለበት። እኔ ሄጄ ከዚህ ጥሪ ለፍቼ ፈቅጄ የወሰድኩትን ለሱ ሶፋ፣ ለሱ ቢፌ፣ ለሱ ቴሌቪዥን አልገዛም። ምክንያቱም በኋላ ላይ ጋራ ነው የሚሆነው። አገባውታ ምንም ሳይሆን ግን ቁም ነገሩ ማለት የፈለግኩት አንድ ወንድ ልጅ አንድ ሴት ልጅን ሲያገባት እራሱን መቻል አለበት። ወይ እኛ አይደለንም ሄደን ራሱ የምናስችለው፣ እሱ ራሱ መቻል አለበት። ወንድ ልጅ ሴት ልጅ ለማግባት ሲያስብ ማለት ነው። ከቤተሰቡም ይፍለጥ ከምንም ይፍለጥ፣ ግን ራሱን የቻለ ወንድ መሆን አለበት። በእርግጥ ከተዋደዳችሁ ከተፋቀራችሁ እንደ ሰውየው ማሳብ ይወሰናል። የምትወጂው የምታፈቅሪ ከሆነ ግን በዚህ ሀሳብ አትስማሚ። እርግጠኛም አይስማሙ ሰዎች አሉ። ግን አብዛኞቻችን እዚህ ሀገር ያለ ነው በዚህ ሀሳብ እንስማማለን። ምክንያቱም እኛ ወስደን ሶፋ ገዝተን ቴሌቪዥን ገዝተን ተመልሰን ስደት መምጣት አንፈልግም። የሰራናትን ይዘን ገብተን የሆነ ነገር ሰርተን ተለውጠን ተቀይረን አድገን ማየት ነው እንጂ የምንፈልገው እኔ ሄጄ ሶፋ ገዝቼ ቴሌቪዥን ገዝቼ ፍሪጅ ገዝቼ ቤቱን አሟልቼ ተመልሼ ስደት መጥቼ ተመልሼ ገና ቤት እሰራለሁ ብዬ ደግሞ 10 ዓመታት ማስቆጠር አልፈልግም። ለዚህ ቅመሞችዬ አስቡበት። እንግዲህ ሼር ሰብስክራይብ ማድረጉን እንዳረሱ አበረታቱኝ። ሀሳብሽ አሪፍ ነው ካላችሁ ኮሜንት ላይ አስቀምጡልኝ። ዋው በሉኝ። ከዛም በቀጠል እንግዲህ ቴንኪዩ